እስኪ እንዳፋችሁ ይናገራት በቃሽ እማዬን ጥያቄ አንስቼ እንዳትበላ አደረኩ ካደ አይ ጠግቤ ነው ቃሌም ልጓና ተይ እሺ በቃ እጅህን እንኳን ላስጠብቅ አይተይ ሆነ ታጠባለህ በቃ አንቺም ተኝ እሺ ደህና ደር እፍራታ በጣም ችግር ውስጥ ገብታለች ውድ ቤተሰቦች ሚያስጠላ ነገር ውስጥ ገብታለች እፍራታ ከዚህ እንግዲህ ፈጣሪ ያውጣት እንጂ ምንም ማድረግ አይቻልም ውድ ቤተሰቦች ይሄ ጉዳይ እንግዲህ እሷን ብቻ አይደለም አደጋ ውስጥ የሚያስገባው መርብልም ጭምር ነው አደጋ ውስጥ የሚያስገባው ካሌብ ሞሲሳ እስከ ቤታቸው ድረስ መጥቷል ይሄ በጣም ከባድ ነገር ነው ካሌብ ሞሲሳ የሚባለው ደግሞ ከዝና በላይ የሆነ ጨካኝ የሆነ ሰው ነው ይሄ በቀላሉ አይፋታም ይሄ ነገር በጣም ከባድ ነገር ነው ቤተሰቦች አሁን የመርብል ህይወትም በጣም አደጋ ውስጥ ነው የሚገኘው ጥፋት ነው የሰሩት መርብል እነሱ እንደሚያውቁ ዝና ከጠፋ አንደኛው ተጠርጣሪ እሱ እንደሆነ እያወቀ እፍራታንም ጭምር ማገት ነበርበት መጀመሪያ አሁን ግን ማለትም እሷ እንዳስያዘችና ከመርብል ጋር ዝና ላይ እንደዚህ አስባን ዝናን እንዳሳገተች እሷ ማውቃበታለች ይሄ በጣም ያስጠላ ነገር ነው አሁን ካሌብን እስከ ቤት ድረስ የጠራችው እሷ ናት ይሄ በጣም ከባድ ነገር ነው ምክንያቱም እሷንም ዝም ብሎ አይለቅም እሷንም ስለማይፈታት ነው እሷ ለራሷ ይወስ ስለፈራች ያለው ነገር ለሱ አሳልፋ ነው ሰጠችው ይሄ በጣም ከባድ ነገር ነው አሁን እስከ ቤት ድረስ መጥቷል ይሄ ሰውዬ በቀላሉ አይፋታም ምክንያቱም ዝናም ባለው ደሱ ጓደኛ ብቻ ሳይሆን ብዙ የሱንም ምስጥር ጭምር የሚያቅሰው ነው ስለዚህ ይሄን ዝናን በምንም ታሪክ ካሌብ ማጣት አይፈልግም ስለዚህ ዝና የገባበትን ገብቶ እሱን ያድናል ይሄ ደግሞ በጣም ለዚህ ደግሞ እፍራታ በጣም ታስፈልጋለች ምክንያቱም አሁንም ኮንታክት ላይ ናቸው ከመድብል ጋር ትደዋወላለች ይሄ በጣም ከባድ ነገር ነው ቤተሰቦች በዚህ ሰዓት ላይ ደግሞ መርብል ተያዘ ማለት ዝና አመለጠ ካመለጠ በጣም መጥፎ ነገር ነው የሚከሰተው ቤተሰቦች ዝና እንደማመለጠ ማለት ለፍራታንም ለመርብልን መቼም ጥሩ ነገር አይስብም የመርብል ህይወት አደጋ ውስጥ ነው ያለው ማለት ነው ቤተሰቦች መርብል ደግሞ አንድ ነገር ሆነ ማለት የምሳሌ ነገር በጣም ከባድ ነው የምሳሌን ኃላፊነት የሚወስደው የለም ይሄ በጣም አደጋ ውስጥ ይገባሉ ማለት ነው ቤተሰቡ ራሱ ሊበተን ይችላል ይሄ በጣም ከባድ ነው ቤተሰቦች ይሄን ድራማ እየተከታተላችሁት ይሄን ቻናል ሰብስክራይብ ያላደረጋችሁት ሁላችሁም ሰብስክራይብ ያደረጋችሁት ቤተሰብ ኮናችሁ ደግሞ ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች እስኪ በቀጣው ክፍል ምን ይሆናል ምን ይፈጠራል ብላችሁ ታስባላችሁ
ኤፍራታ መድብል ያለበትን ቦታ ትነግራለች ወይስ መድብል ከዚህ በፊት እሷን ስላስፈራራትና እኔ እንደማልገልሽ በምን እርግጠኛ ሆንሽ ብሎ ስላስፈራራት እሷም መድብልን ፈርታ አታወጣውም ወይስ እነሱን ፈርታ መድብል ያለበትን ቦታ ታወጣለች? ሐሳባችሁን ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ምክንያቱም ይሄ ነገር አሁን ድራማው በኤፍራታ ብቻ ነው ያለው። ኤፍራታ ካላወጣች እነሱ በምንም ታሪክ እሱ ያለበትን ቦታ አይደርሱም ማለት ነው። ስለዚህ ኤፍራታ ቀድማ ከመድብል ጋር ኮንታክት አድርጋ ከዛ ቤት መውጣት ነው ያለባት። ኤፍራታ ከዛ ቤት ከወጣች በምንም ታሪክ መድብል ያለበት ቦታ ልታውቅ አይችልም። አሁን ግን ከባድ ነገር ነው። እስከ ቤት ድረስ መጥቷል። መጀመሪያ ኤፍራታንም ጭምር ማገት ወይንም ደግሞ ሌላ ቦታ ኤፍራታን ከዛ ቤት ወጥታ ከማህሌት ጋር እንዳትገናኝ ማድረግ ነበረባቸው። በዚህ ላይ ትልቅ ስህተት ነው የሰራው መድብል። እስኪ እናንተስ ምን ትላላችሁ? መድብል ልክ ነው ወይስ ልክ አይደለም? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሌላው ምሳሌ ድራማ ካሳየው መሃል ሉላ ሌላ ታሪክ ውስጥ ገብታለች። የፍቺ ወረቀት አምጥታለች። ይሄ ነገር ዝና በሞት በምንም ታሪክ እሱን ፈርቶ የሚያረጋ አይመስለኝም። እንዲህ ቤተሰቦች ይፈርማል ብዬ እኔ ተስፋ አላደርግም። ምክንያቱም ሞገስን በጣም ስለሚያውቅና ሞገስ ለሱ ደግሞ በጣም እንደምፈራ የሞገስን ማንነት ስለሚያውቅ ምንም ነገር እሺ መላ አይመስለኝም። በሉላ ጉዳይ ደግሞ እሱ አይደረደርም። ምክንያቱም ሉላን በጣም ነው የሚወዳት። እሷ ባትወደው እሱ ግን በጣም ነው የሚወዳት። ስለዚህ በምንም ታሪክ የፍቺ ወረቀት ላይ ይፈርማል ብዬ ተስፋ አላደርግም። ምክንያቱም ሞገስንም ስለሚያውቅ ሞገስ ደግሞ በጣም ፈሪ እንደሆነ ስለሚያውቅ በምንም ታሪክ እሺ ብሎ አይፈርምም። አሁን ነብን እሱ ይቅርና መድብል እንደዛ እየጠበጠበው ብሩክ የት እንዳለ የማይነግረው ዝና ይሄን በምንም ታሪክ አያደርግም። እስኪ ይሄን ነገር ያደርጋል ወይስ አያደርግም? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ፣ ግምታችሁን ማለት ነው። ሌላው ዳጣ በጣም የሚገርም ስራ ሰርታለች። እዛ ድራማ ላይ ድምቀት እየሆነች ትገኛለች። ዝና አምልጦ ነበር። ይሄ በጣም የሚገርም ነገር ነው። ልጅ ሰዎች በጣም የሚገርም ስራ ነው የሰራችው። ምክንያቱም እሷ ባታስታውሰው መድብል በምንም ታሪክ ወደ ኋላ አይመለስም ነበር። እሷ ግን ምላጭን አስታውሳ ነበር ቁልፉን፣ መድብልም ቁልፉን ያስታወሰው። ይሄ እንግዲህ ትልቅ ስራ ነው የሰራችው። ይሄኔ አምልጦ ቢሆን ኖሮ ለነሱም ለዳጣም ለሞገስም ለመድብልም ዝና በጣም ከባድ ችግር ውስጥ ነው የሚያስገባቸው። እብን ሊገላችሁላ ይችላል። እንደዛ አስቃይቶት በምንም ታሪክ እሱ እንደዚህ አይተዋችሁ ማለት ነው። አሁን ግን በቁጥጥራቸው ስር ላይ ነው ያለው። ነገር ግን ያ ካሌብ ሞሲሳ ኤፍራታን ይዞ እስከዚህ ድረስ ኮንታክት አድርጓቸው ዝና ያለበትን ቦታ ከደረሰ በጣም ከባድ ችግር ውስጥ ይገባሉ ማለት ነው። ይሄን ሁሉ እንግዲህ በቀጣዩ ክፍል አብረን የምናየው ይሆናል። ውድ ቤተሰቦች ቀጣዩ ክፍል ምን ያሳየናል? አሁን ካሌብ እስከ ቤታችሁ እስከ ማህሌት ቤታችሁ ድረስ መጥቷል። የመጣ ሰውዬ ምን ሊያደርግ ይችላል? በጣም ከባድ ሰው ነው። በቀጣዩ ክፍል ምን ይፈጠራል? አብረን የምናየው ይሆናል። የሉላንም ነገር ፍቺውንም ዝና ይፈርማል ወይስ አይፈርምም? ዝናም ደግሞ ከዛ ቤት ይወጣል ወይስ አይወጣም? ይሄን ሁሉ እንግዲህ በቀጣዩ ክፍል አብረን የምናየው ይሆናል። ውድ ቤተሰቦች ቀጣዩ ክፍል እንግዲህ በጣም አጓጊ ነገር ነው ቀጣዩ ክፍል የሚያሳየውና ይሄን እንግዲህ በጣም አጓጊና መሳጭ ሆኑን ቀጣዩ ክፍል አሁን ዝግጅት ላይ ስለሆነ ወደ እናንተ ቶሎ እንዲደርስላችሁ ይሄን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰቡኑ ይሄን ቪዲዮ ደግሞ ለብዙ ሰው እንዲደርስ ሼር በማድረግ ለዚህ ቻናል ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ቻው።